ታገባት ፈለክ መሰለህ? ኧረ ያገብቼ ያህየህ አገባን። እኛ ሰርግን የበላ ነው በሁለት ቀን ሰርግ ያምራል። ይሄ ራሱ ይሄ አንተ ነው ጥፊ ይሄ ያንተ ነው። ታችኛው ያንተ ነው። አንዳንድ ሀገር ነው እንጂ ወይችና ካሚንት እንዲያስከ አንተ ምን እንዲያስከ አካባቢ ይሄን አካባቢ አንተ እንዲያስከው ይሄን አካባቢ መስጣን ነው ያስከው። በጉልበት ነው ያስቀርሚያ ትውርስ ነው ዝም ሄደው ሰጥቀው ነው። ከዛ በብላ አጠርፏል የሚመጣው ነው። ወንድ ሆነ ብቻ እኮ ነው ገጠር የሚኖር። የትኛውም ቦታ ወንድ ነው የሚኖር። ጀግና ሆነው እንዴት ካልሆነ እዛው ዘመድ አምናችሁ እዛ አካባቢ ይሄ ወደ እሱ ላው ሚስ ቤት ነው ላይ ድረስ ቤቱ የሱ ነው። ስለዚህ ከሚያበረው ነጭ ከፊት እስቲ አጋባኝ ሳያስ ቆንጆኝ እስቲ አጋባኝ ቦታው ሲያምረው እናት ለስላሴ እዚህ ጋር ስደት ሲሆን ውሃ ይጠጣ ላይ ውሃ ይፈሰን ይመስለኝ። እኔም ልጋሻ አስናቀ ግን ይሄን ጤፍ የመረጥክበት ምክንያት ምን ያልገባኝ? ይሄን ጤፍ ለምን እንደመረጥከው ነው ያልገባኝ። አዲስ ሆነ ማለት ሳይዘራ ይኖረው ምን እያረከው ጥጋት ድንግል መሪው ሲጠራው እና ድንግል ሲሆን እንደዚህ ነው የሚዘራው። ነጭ ብታረገው ምን ይሆናል? ያውን ጤፉ አሁን በእጃ ተብሮ ገና ያድጋል። የምርህ ነው? እያፈራ ነው የሚሄድ። ሳይው ደስ አላለኝ። ምንም አቆጡ የሶስት ወር ዋናት እንዴ አጥላለው አሁን ራሱ አፍርታለች። ገዝን እያለፍነው እኮ ነው ጋሽ አስናቀ። ማዞር ትወዳለህ? በበቆሎ ጋር ብንሄድና አለበት ጎበዝ ሰው የከብቶች ይሆናል። የከብቶች ጥላ እንጂ ሰላም ነው። ሰላም ነው። እንዴት ነህ? ሰላም ነው ወይ? ደህና ነህ? ወዴት ጀመርኩ? ብልብል ወዴት ሰላም ይሄን ይዘልላል። እንዴት ነህ? ታደስ ደህና እንዴት ነህ? ሰላም ነው። ጋሽ አስናቀ ነኝ። ሰማን ቁም ነገር ቁም ነገር አስናቀ ከብቶች እያበላ ነው። ጀግና ነህ፣ በርታሽ። አትን ተንበቅበቅ ደስ ቀይ ታምራለች። የሚያስምሩ በሬዎች ነው እንዴ አንተ ይፋሩስ ወደ ዳር ያልዘርታው አይዶ ነው። ምን ማለት ነው? ይሄ የሚያንተ ጤፍ ነው። የሚያንተ ጤፍ ነው እዛ ጋር ያለው ከዛ ከጥሩ ላይ ከታይ ከቤቱ ላይ ከወንዙ እንጂ ከዚህ ከወንዙ ላይ እዚህ ይለያል። የቀይ ዝርዝር የሚመስለው
ወዲያ ነው የአንድ ሄክታር ያልከው? ቃዩ ዝርዝር ሲማን እዛ ጋር ወዲያ ማረስ መዝራት ትችላለህ። ሰውዬማ በጉልበት ብዙ ነገር ሰርተሃል። በስልጣንማ ብዙ ነገር ሰርተሃል። እንጂ አንድ ሀገር ከሌለ እንደዚህ አይኖራትም። እርግጠኛ ነኝ። ሾሪት አይ ዳሮ ይሄ ራሱ ደህና እኮ ነው። ደርሷል እኮ በቃ ከከተማ የራቀ ልጅ ከብት ማርያም ዳሮ እንጂ እና አካባቢ ማን እንትን ይለዋል። አረባከ ቆንጆ ሊፈልግና አተውማ ተጀና እግዚአብሔርን ጋሻ አስናቀ ልጅ ያጋው ማሹሪታ የድሮ ሰፈር ነው እንዴ? መርቤት ነው ሰርግን ብላ